ዛሬ መልእክት አለኝ። የተኛውም የባሰ ችግር ከእግዚአብሔር አይለየም። መፍትሄ ያጣለት መላ ያጣለት ይሆን አለ በህይወቴ በቤቴ በጓዳዬ በኑሮዬ እንዲህ ነው ብለህ የነገርከው ለሰው ያወራው ለሰው ጉዳዩ እንዲህ ነው የሚሆነው ዛሬ አሜን ነው። አቅም ባለው እግዚአብሔር ይስተናገዳል። አሜን አሜን። እኔ እናንተ መልስ መስጠት ላቃተን ጉዳይ እግዚአብሔር መልስ ይሰጣል። እርግጠኛ ሆኜ ነው ማወራለህ። እግዚአብሔር ራሱ መልስ ሆኖ ወደ ቤት ይመጣል። እነዚህ ሰዎች ሊከራከሩ አልሄዱም። ንጉሱን ከሚያገለግሉ መካከል ኃያላንን አዘዘ ነው የሚለው። ምን አይነት ሰዎች? ኃያላንን፣ ጠንካራ የሆኑትን፣ ብርቱ የሆኑትን፣ ማሰር የሚችሉትን እነዚህን ሰዎች አንድ ላይ ጨምቆ እሳት ውስጥ መጨመር የሚችሉትን ምን አደረገ? አዘዘ ይላል። ለአንዳንድ ሰው እንደዚህ ነው የሚሆነው። አሜን። ኃይል አለኝ ያለው ኃይል ያጣል። አንተን ሊበላ የወጣው እሳት ራሱን መልሶ ይበል። አሜን። በአንተ ላይ የተነገረው ክፉ አዋጅ በራሳቸው ላይ ይገለበጥ። ውሰደልኝ ዛሬ በኢየሱስ ስም። ለና ራሃዲያን አሳዲያ ሊፕሬፔዶስ ፕራዲያ እግዚአብሔር ዓላማው አንድ ነው። አንተን ካየልህ ነገር ጋር ማገናኘት። ዛሬ ሁለት ነጥብ ነው የምነግርህ። የመጀመሪያው መጽናት ነው። በአቋምህ ጽና፣ በዓላማ ጽና። ዓላማ እንደዚህ ነው። ኢላማ ይሁን፣ ዓላማ ይሁን። እሱ ላይ አተኩር። ዓላማዬ ላይ በሉ እስቲ አተኩራለሁ በሉ። አቋም ወስዳለሁ በሉ። አምናለሁ እግዚአብሔርን በሉ። እንደሚረዳኝ ብቻዬን እንደማይተወኝ እንደ ትላንትናው ከፊቴ እንደሚወጣ ጠላቴን እንደሚቀጠቅጥልኝ ዘንዶውን እንደሚወጋ በረከቴን ያሰውን እንደሚመጣ ስኬቴን እንደሚያስለቅቅልኝ አምናለሁ። ዓላማዬ እግዚአብሔር። ያዌ ኒሲ ማለት እግዚአብሔር ዓላማዬ ማለት። እነዚህ ሰዎች ያዌ ኒሲ ነው ያሉት። እግዚአብሔር ዓላማችን፣ እግዚአብሔርን ማምለክ ዓላማችን ነው። እግዚአብሔርን መከተል ዓላማችን ነው። ከዚህ ውጭ ሌላ ዓላማ የለንም። ከዚህ ውጭ ሌላ አቋም የለንም። የሚታደግ እግዚአብሔር፣ የሚያድን እግዚአብሔር። እንደውም አሉት እንደው ባያድን ይሄ የመጨረሻ ሰውየውን ኦፍ ያደረገው ሰውየውን ያናደደው ጉዳይ ነው። ንጉሥ ሆይ አሉ በዚህ ጉዳይ እንመልስልህ ዘንድ አስፈላጊያችን አይደለም፣ ግን አንድ ነገር አለ አሉት።